በታሪክ ውስጥ ብዙ የሚመሰገኑ ትዝታዎች እንዳሉ ሁሉ አንዳንድ የታሪክ መጥፎ ጎን ሆነው ዛሬም ጠባሳቸውን ያልሻሩ ብዙ ታሪኮች አሉ። ከነዚህ መካከል ደግሞ ዓለም ለሴቶች ተሰጥ የነበረው ቦታና በሴቶች ላይ ይደርሱ የነበሩ በደሎች አንዶቹ ናቸው ብንል ማጋነን አይሆንም። ታዲያኛም ዛሬ ታሪክ ከትቦ ካስቀመጣቸው ትዝታዎች መካከል አስሰን ለትግበራ ቀርቶ ለመስማት የሚያሳቅቁ በሴቶች ላይ ይፈጸሙ የነበሩ አሰቃቂ ቅጣቶችን ልናደርሳችሁ ተመልሰናል። ታዲያ እናንተም እንደ ሁሌው ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ተከተሉን። ጂኤ ቶፕ የግርምት መንደር የዓለም ጉድ። ይህ ሂደት ፍጹም ምቾት የሚነሳና ኩኪንግ ስቱልስ በተባለ መሳሪያ ሴቶችን ውሃ ውስጥ ወንበር ላይ አስረው በማድፈቅና በማውጣት ይከወን የነበረ አሰቃቂ ቅጣት ሲሆን በመካከለኛው ዘመን በአውሮፓ ዝነኛ ቅጣት ነበር። ቅጣቱ ለወንዶችም ለሴቶችም ይውል እንደነበር ቢነገርም በሰፊው ግን ከማህበረሰቡ ያፈነገጡና ለትዳራቸው ያልተገዙ ሴቶችን ለመቅጣት ይውል ነበር። ተቀጫዋ ሴት በወንበሩ ላይ ስትቀመጥ እንዳትወድቅ የምትታሰር ሲሆን የተፈረደባትን ያክል ቁጥርም ውሃ ውስጥ በኃይል እንድትደፈቅ ይደረጋል። በዚህ ቅጣት የበርካታ ሴቶች ሕይወት በዛው ቅጽበት የሚያልፍ ሲሆን እድለኞች ደግሞ ሲተርፉ፣ አንዳንዶች ግን ከቅጣቱ ተረፉ ተብለው ከሳምንታት በኋላ በድንገት ሕይወታቸው ሲያልፍ ተስተውሏል። ይህ ቅጣት በ18ኛው ክፍለ ዘመን የህፃናት በጠንቋዮች መሰረቅ በበዛበት ጊዜ ጠንቋዮችን ለመለየት የተጠቀሙበት የነበረ ሲሆን ውሃ ውስጥ ሲደፈቅ ውሃው የተቃወመው ሰው እንደ ጠንቋይ ይቆጠር ነበር። ይህም የሚሆነው ውሃው እንደ ቅዱስና ንጹህ ነገር ይቆጥሩት ስለነበር ነው። በ1500ዎቹ በሀገር ስኮትላንድ አንድ አሰቃቂ ቅጣት በሴቶች ላይ ይፈጸም ነበር። አንዳንድ የታሪክ አጥኚዎች ብራንኪንግን ሲያስቡ የሰው ልጅ ጭካኔ ይመጣብናል ይላሉ። ቅጣቱ የሚፈጸመው ዊችስ ብራይድ በተባለ የብረት መሳሪያ ሲሆን መሳሪያው እንደ ሄልሜት በፊት ላይ የሚደረግላቸው ሲሆን ከዚህ በላይ ግን 5 ሴንቲሜትር ርዝመት ያለው ብረት ባፋቸው እንዲገባ ይደረጋል። ይህም የሚደረገው ተቀጮቹ እንዳያወሩ ሲሆን ይህ ቅጣት የሚፈጸም ባቸው ሴቶች ጥፋትም መሳደብና ሐሜት ብቻ ሊሆን ይችላል። በወቅቱ በዚህ ቅጣት ያስቀጡ ከነበሩ ጥፋቶች መካከልም ያለአግባብ እንዲሁም ያለ ቦታ መናገር፣ ሐሜት፣ እንቢተኝነት፣ አለመታዘዝ፣ ጥንቆላ፣ ከማህበረሰቡ ባህል ማፈንገጥ ዋና ዋናዎቹ ናቸው። ይህ ቅጣት በተቀጮች ላይ አካላዊ ጉዳትን ከማድረሱም ባለፈ በስነ ልቦና ላይ ተጽዕኖ የሚያደርስና በማህበረሰብ ለመገለል የሚዳርግ ነበር። በ16ኛውና በ17ኛው ክፍለ ዘመን በርካታ ሴቶች በዚህ ምክንያት ለሰቀቀን አለፍ ሲልም ለስቃይ ተዳርገዋል። ነገሩ የጀመረው በወቅቱም በሰፊው የተዘዋወረውን የጠንቋዮች አደይ መጽሐፍ ተከትሎ ነበር። በመጽሐፉም የተጻፈው ነገር ጠንቋዮች ሲወጉና በስለታም ነገር ሲፈገፈጉ እንደማይደሙ አሊያም ደግሞ እንደማያማቸው የሚገልጽ ሲሆን በዚህም ጠንቋዮችን መለየት እንደሚቻል ማህበረሰቡ አምኖ ነበር። በዚህ ዘመንም በርካታ ሴቶች በማያውቁት ምክንያት በስለታም ነገር ሲወጉ የኖሩ ሲሆን በወቅቱ ለምጥ የሌለባትን ሴት ማግኘት ከባድ ነበር። ከዚህም ባለፈ በስለታም ነገር መወጋትን ሴቶችን ለማሰቃየትና እውነታን ለማውጣት ሲባል ይተገበር ነበር። ከዚህ በላይ የቆዳ መላጡ ቅጣት የበርካታ ሴቶች ሰቀቀን የነበረና የበርካታ ሴቶችን ስጋ ያለ ቆዳ ያስቀረ ነበር። ይህ በሀገረ ቻይና ይከወን የነበረና አሁንም ድረስ ጠባሳውን ያልሻረው ባህል ምንም እንኳን ቅጣት ባይሆንም ማህበረሰቡ ባሳደረው ተጽዕኖና በዳንሱ ዓለም የዕለት ጉርሳቸውን ለማግኘት ሲሉ ከ10ኛው ክፍለ ዘመን ጀምሮ በርካታ ሴቶች በዚህ መንገድ አልፈዋል። እንደምትመለከቱት ሂደቱ ሴቶች ገና በሕፃንነታቸው እንዲለማመዱት ተደርጎና አጥንታቸውን በመስበር ከተፈጥሯዊ ቅርጽ ወጣ ባለ መንገድ ቅርጽ እንዲይዝ የሚደረግ ሲሆን ለሚደንሱት ዳንስ አመቺነትና በሌሎች ዘንድ እንደው ለመታየት ተብሎ ባይፈልጉ እንኳን ያደርጉታል። ሂደቱ የእንቅስቃሴ ሂደትን የሚጎዳ ሲሆን እድሜ በሄደ ቁጥርም ለመቆም እንኳን እንዳይቻል የሚያደርግ ባህል ነው። ነገሩን ሴቶች በሕፃንነታቸው ከ4 እስከ 9
ዕድሜ ባሉበት ጊዜ የእግራቸውን አጥንት ሳይጠነክር በተለያዩ ውህዶችና በእንስሳቶች ደም አለስልሰው በመጠቅለል የሚከውኑ ሲሆን ቀደም ባሉ ጊዜያት ለትዳር ዋነኛ መስፈርት ነበር። ይህ ነገር ከ20ኛው ክፍለ ዘመን በኋላ ማቆም የጀመረ ሲሆን በአንዳንድ በእድሜ ገፋ ያሉ የቻይና ዜጎች ላይ አሁንም ድረስ የሚታይ ነገር ነው። በመካከለኛው ክፍለ ዘመን በአውሮፓ ጥንታዊ ሮምን ጨምሮ ሲከወን የነበረው የአሰቃቂ ቅጣት ጣቶች ባሉት ብረት የሚከወን ተግባር ሲሆን ተግባሩም ጥፋተኛ ሆነው የተገኙ ሴቶችን የጡት ጫፍ መቁረጥ እንዲሁም መውጋት አሊያም ደግሞ ያለ ምህረት ሙሉ በሙሉ መቁረጥ ነው። ቅጣቱ ይፈጸም የነበረው በአደባባይ ሲሆን በዚህ የተቀጡ ሴቶች ወዲያውኑ በደም መፍሰስ የሚሞቱ ሲሆን እንደ ዕድል ቢተርፉ እንኳን ከሚያጠቃቸው የስነ ልቦናና የጤና እክል አንስቶ እስከ ማህበረሰባዊ መገለል በደረሰ ስቃይ መጎዳታቸው አይቀርም። ቅጣቱ ይፈጸም የነበረው በዝሙት፣ በጥንቁልና፣ ከማህበረሰብ ባህል ማፈንገጥ፣ በሐሰተኛ ክስና በተለያዩ የስርቆት ወንጀሎች በተጠረጠሩ ሴቶች ላይ ነበር። ይህም ታሪክ ከማይረሳቸው በሴቶች ላይ ይፈጸሙ ከነበሩ ግፎች አንደኛው ነው። ይህ ቅጣት ግን ከሁሉም እንደሚብስ በርካቶች ይስማማሉ። ቅጣቱ ፍጹም በጭካኔ የተሞላና ቅንጣት ርኅራኄ የሌለው ሲሆን ብዙም ሳንርቅ ቀደም ባሉ የስልጣኔ መጀመሪያ ጊዜያት ይፈጸም የነበረ ነው። እንደምትመለከቱት በሚዘረጋና በሚታጠፍ የብረት መሳሪያ ይከወን የነበረ ሲሆን ዋነኛ ተግባሩም በሰውነት ቀዳዳዎች ታጥፎ እንዲገባ በማድረግ ከገባ በኋላ ተዘርግቶ ሰውነታቸውን እንዲበረቅስ አሊያም እንዲያበላሽ ነው። ይህ ቅጣት በዋነኛነት በሶስት የአካል ክፍሎች ይፈጸም የነበረ ሲሆን እነሱም በአፍ፣ በመቀመጫና በሴቶች መራቢያ ክፍል ላይ ባሉ የሰውነት ቀዳዳዎች ነው። በብዛትም በሴቶች ላይ ይፈጸም የነበረ ሲሆን በዚህ ቅጣት የሚቀጡ የነበሩ ሴቶች በጥንቁልና፣ በዝሙት፣ መንግስትን በመቃወም፣ ከትዳር በማፈንገጥ በመሳሰሉ ከቀላል እስከ ከባድ በደረሱ ጥፋቶች ነው። ይህ ቅጣት የሰው ልጅ ከማይቻል ስቃይ ጋር የሚያጋፍጥ ሲሆን በጥንት ጊዜም በብዛት ከዝሙት ጀምሮ እስከ ስም ማጥፋት በደረሱ ጥፋቶችና ኃጢአቶች የተነሳ ሲፈጸም የቀጠለና አሁንም ድረስ ሶማሊና ሳውዲ አረቢያን ጨምሮ በበርካታ ሀገራት የሚፈጸም ቅጣት ሲሆን ብዙዎቻችን በመጽሐፍ ቅዱስ ጨምሮ በተለያዩ መጽሐፍት የምናውቀው የድንጋይ ወገራ ነው። የሚፈጸመውም ጥፋተኛዋ ሴት ከወገቧ በታች አለፍ ሲል ደግሞ ከአንገቷ በታች በተቆፈረላት ጉድጓድ እንድትቀበር ተደርጎ የቀረውን ከወገቧ አሊያም ከአንገቷ በላይ ያለውን ክፍል አንዳንዴም ደግሞ የትኛውም ክፍሏም ሳይቀበር ሙሉ ክፍሏን በተሰበሰበውና በከበባት ማህበረሰብ ባገኘው ትልቅም የሆነ አነስተኛ ድንጋይ እስክትሞት ድረስ በማስወገር ነው። በዚህ ቅጣት የሞቱ ሴቶች በቅርቡ ሳይቀር ሶሻል ሚዲያውን የተቆጣጠሩ ሲሆን የእነሱን ታሪክ ለሌላ ጊዜ ቀጠሮ የሆነንና ስለዚህ ቅጣት ሌላ የሚያሳዝን ነገር እንንገራቸው። በዚህ ቅጣት የሞተች ሴት የማትቀበር ሲሆን መንገድ ላይ እንደ ውሻ ሬሳዋ ተጥሎ መቀጣጫ እንድትሆን ይደረግ ነበር። ሱዳን፣ ፓኪስታን፣ ኢራን፣ ኢንዶኔዥያ፣ ኖርዘርን ናይጄሪያ፣ ሳውዲ አረቢያና የአረብ ሀገራት ደግሞ አሁንም ድረስ በድንጋይ መወገርን በሕጋቸው አጽድቀው ይገኛሉ። ውድ ተከታታዮቻችን ታሪክ ካስተናገዳቸው አሰቃቂ ቅጣቶች መካከል ጥቂቶቹን በዚህ መልኩ አስቃኘናቸው። ከነዚህም በተጨማሪ በቁም በእሳት እስከ ማቃጠል የደረሰ በሴቶች ላይ ይደርሱ የነበሩ ግፎች ያሉ ሲሆን ሌሎችን በሌላ ጊዜ እናያለን። ለዛሬ ግን የቱ በይበልጥ አስደነግጣችሁ በኮመንት አጋሩን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልን። እናመሰግናለን።